ቤቱ ይሄንን ይመስላል። አጠቃላይ 200 ካሬ ነው ያልኳችሁ። የቤቱ ወይም የመሬቱ ባለቤት እንዲሰራለት የሚፈልገው 200 ካሬ ሆኖ ከ220 በ10 ማለት ነው 18 በ10ን አካባቢ ነው ለቤት ግንባታ የፈለገው። ከዚህ ከ18 በ10 ወይም ከ180 ካሬው ላይ 2 ሜትር በ10 የሚሆነው እርግጠኛ አይደለም፣ ምናልባት መንገድ ሊመታው ይችላል የሚል ገና ጥርጣሬ ስላለው ፕላን እንዲወጣለት የፈለገው እዚህኛው 18 በ10 የሆነው ላይ ነው። ይሄንን ደግሞ በሁለት ፌዝ ነው ሊሰራ ያሰበው። የመጀመሪያው ፌዝ እቺኛዋን ቤት ወይም በታች በኩል በ10 ሜትር በኩል ያለችውን የመጀመሪያ ኤል ቤት ስለሆነ የኤልዋን የአጭሯን ሳይድ 2 ክላስ አድርጎ መስራት ይፈልጋል። እንደምታዩት በዚህ መልክ ሰርችለታል። ምንድነው የፈለገው? 2 ክላስ መሆን አለበት። ብሎኬት ቤት ነው ቤቱ እንደምታዩት። ሽንት ቤትና ሻወር አለው። ሽንት ቤትና ሻወሯን እቺን አድርጓል። አሁን ይሄ ቦታ ላይ ሊሰራ የሚፈልገው ምንድነው? ከኋላ ጨርሶ ነው መነሳት የሚፈልገው እና በዚህ በኩል ደግሞ በውጭ በኩል የሽንት ቤት በር በውጭ በኩል እንዲሆንለት ይፈልጋል። ምክንያቱም አጠቃላይ የዚህኛውን ፕላን ስላለው እዚህኛው ቤት ላይ ልመልሳችሁና ወይም ጠቅላላ ቤቱ ሲያልቅ በሁለት ፌዝ ከተሰራ በኋላ ይሄኛው እዚህ ጋር ሳሎን አለ። እዚህ ጋር ሳሎን አለ። ከሳሎኑ በዚህ በኩል ደግሞ ሌላ ክላስ አለ። ሌላ ሰፊ ክላስ አለ። ይሄ የልጆች መኝታ ቤት ማለት ነው። ይሄኛውን ስንከፍለው ላሳያችሁ፣ እንዴት እንደምንከፍለው ላሳያችሁና ኤሪያውን ይሄኛው ኦልሞስት 6 በ4 እንዲሆን ነው የሚፈልገው። በዛ መሰረት እኔ አንድ ክላስ እዚህ ላይ አወጣለታለሁ። 2 ሰፋፊ ክላስ ነው እንዲሆን የሚፈልገው። ምክንያቱም አንደኛው የልጆች ክላስ የራሱ የሆኑ ስፔሲፊኬሽኖች አሉት። ምንድናቸው? ቁም ሳጥን መያዝ አለበት ለልጆች፣ 2 አልጋ መያዝ አለበት። ምክንያቱም ልጆች እንግዲያም ሊመጣ ይችላል የልጆች ጓደኛ ወይንም ሴትና ወንድ ከሆኑ በአንድ መተኛታቸው አንድ አልጋ ላይ መተኛት ላይኖርባቸው ይችላል። ከተቻለ ይሄኛውን በፓርቲሽን እንደ ፍላጎቱ ይሄን እንደሚከፍለው ነው የተነጋገርነው። ይሄኛው ሳሎን ነው፣ ሁለተኛ ሳሎን ይሄ ሆነ። ስለዚህ ይሄንን አሁንም ልክፈለው ለልጆች 2 ክላስ ይሁን ማለት ነው። 2 ክላስ ይሁን ለሴትና ወንድ ልጆች ብለን እንሰብና በጣም ጥሩ ክላሶች ናቸው እነዚህ። ትንሽ ፓርቲሽን ስለሆነ በብሎኬት ነው የሚለው ፓርቲሽን የሚሰራው፣ ስለዚህ አያስቸግርም። ቤቱ ከተሰራ ካለቀ በኋላ መከፋፈል ይችላል። ብሎኬት በጣም አድቫንቴጁ ለዚህ ነው። ይሄንን መልኩ የብሎኬት መሆኑን መቀየር አለብን። እንደዚህ እናረግና ከክላውዲንግ ላይ ብሎኬት መሆኑን ይሄን እንደምታዩት ነው። በዚህ መልክ ፓርቲሽኖቹን ይቀየራሉ ማለት ነው። ፓርቲሽኖቹን እንደዚህ አድርገን እንቀይራቸዋለን። እንደዚህ አድርገን ምን አለው 2 የልጆች ክላስ አለው ማለት ነው። ይሄኛው 2 የልጆች ክላስ አለው። የቤተሰብ ደግሞ ትልቅ ሳሎን አለው። የቤተሰብ አንድ ትልቅ ሳሎን አለው። ኦኬ ኢትስ በቃ በጣም ደስ የሚል። አሁን እነዚህ ክላሶች ውስጥ ለውስጥ ነው ወይ መገናኘት አለባቸው ወይንስ ከውጭ በር ሊኖራቸው ይገባል? ሞር አክሰሲብል ቢሆኑ የተሻለ ስለሚሆን ከውጭም ከውስጥም በር እናዘጋጅላቸው። በር እነዚህ በር ያስፈልጋቸዋል። ይሄኛው ፍሬንች ዶር ነው የሚሆነው፣ ምክንያቱም ከዚህ ጋር
በዛኛው በኩል በዚህ በኩል መስኮት ምናምን ስለማይኖር የሚሆነው እዚህ ላይ ሰፋ ያለ ሞር ብርሃን እንዲሰጥ ሰፋ ያለ ፍሬንች ዶር ያስፈልገዋል። ባለ ሁለት ተከፋች እዚህ ጋር ማለት እዚህ ጋር የሱን እናስቀምጠለታለን። ይሄን ይመስላል። ይሄ ባለ ሁለት ተከፋች ፍሬንች ዶር ነው። ለዚህኛው ክላስ ደግሞ አንድ በር ያስፈልጋል። እቺኛው በውጭ በኩል አክሰሲብል ብትሆን ለቤቷ መልክ ይሰጣታል። እቺ ባለ አንድ ተከፋች ነው የምትሆነው። ባለ አንድ ተከፋች እቺኛው ባለ አንድ ተከፋች። ለዚህኛውም ደግሞ አንድ በር ያስፈልጋታል። ለልጆች ምንድነው ውስጥ ለውስጥ ምናልባት ልጆች ቤተሰብ ከተኛ በኋላ ዘግቶ የሚመጣ ሰው ቢኖር በውጭ በኩል ቁልፉን በዚህ በር ከፍቶ ሊገባ የሚችልበት ሁኔታ ነው ማለት ነው። ፕላስ እንደገና የቤቱ ውበት በራሱ ሞር የራሱ ውበት ይሰጣል። በር ከውጭ በኩል አክሰሲብል መኖሩ አንድ አድቫንቴጅ ነው። እንደገና ደግሞ በውጭ በኩል መከፈቱ ደግሞ ለልጆችም ነፃነት ይሰጣል ማለት ነው። እና ስራ ቆይተው ሊመጡ ይችላሉ ምናምን ነገር ያኔ ሞር ደስ የሚል እንትን ይኖረዋል። ኦኬ ናው ታይልስ መጠቀም አለብን። አሁን ቤቱ ስንት ክላስ አለው ማለት ነው? ሄሪቲስ እዚህ ጋር 3 ክላስ አለው። እዚህ ጋር 2 ክላስ 5 ክላስ ኤል ቤት አለው ማለት ነው። በጣም ደስ ይላል። ይሄ እንግዲህ የመኪና ነው የሚሆነው። ይሄ የመኪና ነው። አጥር በዚህ በኩል ይወጣለታል ነገር አጥር በዚህ በኩል ይወጣለታል። መጨረስ እንችላለን በነገራችን ላይ እንደዚህ አድርገን ኦኬ ምን ቀረው? ከዚህ በኩል አጥር ይወጣል ማለት ነው። ከዚህ ጋር በዚህ ይያዛል። ምናልባት እንስራ ብለን ካሰብን ይሄን እናውጣለን ብለን ካሰብን በዚህ በኩል ከዚህ ጋር እንነሳለን። እስቲ አጥሩን እናውጣለን። አሁን ይሄንን ቤት እንግዲህ ከሳይድ ማየት ስለማንችል አጥሩ ከተሰራ በኋላ ከሳይድ ስለሚያስቸግር በዚህ መልክ ነው ያልቃም ብለን እናሳያችሁ ማለት ነው። ከዚህ በላይ ይሄኛውንም ብንዘጋው ሞር ለእይታ እንደ ፕላን ቪው እንዲታይ ለማድረግ ስሪዲ ነው ኦልሬዲ፣ ግን ይሄኛውን ብንዘጋው ደስ ስለማይል እኛውን ላይ እንደዚህ አድርገን ይሄን የመሰለ ድሮይንግ እናሳየዋለን ማለት ነው። ምንም አይነት መደነባበር ሳያስፈልግ ባለቤቱ ቤቱ እንዴት ሊያልቅለት እንደሚችል በዚህ መልክ እቺን ድሮይንግ ከሰራንለት በቀላሉ መረዳት ይችላል ማለት ነው። በቀላሉ ያያል፣ በቀላሉ ግንባታውን ይከታተላል። ምንም ያስቸግረው ነገር የለም። አይቲስ ሙሉ ዲቴይሉን ከታች ጀምሮ የመጀመሪያ ማስመሪ ያስራል። ከዛ በኋላ ግሪድ ቢሙ ነው እንተናል ሰሌክት ይሞላና ግሪድ ቢሙን በዛ ያስራል። ከዛ ግድግዳ ይሰራል። ከዛ ቀጥሎ ደግሞ ጣራ ያለ የፊኒሺንግ ስራዎች ይቀጥላሉ ማለት ነው። በዚህ መልክ እቺኛውን
እንደዚህ ያደርጋል። ቤቱ ቀረ። ሁሉም ቤቱ ሲያልቅ ይሄን ነው የሚመስለው። ድሮይንግ የሚሰራ ሰው እንግዲህ እንደዚህ ጊዜ ይፈጅበታል፣ ኮንሰንትሬት ይሆናል። ምናልባት ያው እንደየምርጫው ሰው መዝሙር ሊሰማ ይችላል ወይ ሰምቲንግ። ምን ይመስላል ቤት ማሰራት የምትፈልጉ ልጆች ወይም ማቴሪያል እንዲወጣላችሁ የምትፈልጉ ልጆች ሰዎች ኮንታክት ብታረጉኝ መስራት ትችላለሁ። እና በዚህ መልክ ቤቱን ማየት ከፈለጉ እዚህ የሚያምር አድርገን ማሳየት እንችላለን ለማለት ያክል ነው። አሁን ይሄ ዋናው ወይም ደግሞ ሲያልቅ የቤቱ አጠቃላይ ምስል የሚያሳይ ነው። ይሄ እንደምታዩት ይሄን ይመስላል። ይሄን ይመስላል። እዚህ ጋር ግሪን ኤሪያ ይሆናል ለጊዜው። ይሄንን እቺኛዋ ደግሞ የመኪና ማቆሚያ ምናምን ነገር ይሄ በረንዳው ነው። ከዚህ በላይ ፊኒሺንግ እና ቆርቆሮ ነው የሚቀረው ማለት ነው። ሞር ቤቱን ለማየት ግን አብዛኛው ይሄ ስለሆነ ይሄንን በዚህ መልክ ማየት ትችላላችሁ። ከላይ ጣራ ሰርተንለት ደግሞ አሳያችኋለሁ። ጉግል ስኬችአፕ እንድትችሉ እንግዲህ በየጊዜው መለማመድ ይኖርባቸዋል። ምክንያቱም ያው የሚረሳ ነገር ስለሚኖረው ኤክሰርሳይዝ ሲደረግ ደግሞ ነገሮች ሁሉ እየቀለሉ ስለሚሄዱ ከዚህ በኋላ ስናፕሾት ስንጠቀምና ይሄን በፒክቸር እንወስደዋለን ማለት ነው። እናመሰግናለን። የሚገራርሙ ቤቶች እንደነዚህ አይነት የሚገራርሙ ቤቶችን ዲዛይን እንዲሰራላችሁ ከፈለጋችሁ ኮንታክት ማድረግ ትችላላችሁ። እንዲሁም ገንዘብ እንዲወጣላችሁ በተለይ ከፈለጋችሁ አሁን ባለው የዋጋ ግምትና ምን ያክል ደግሞ እንደሚያስፈልግ ያለውን ነገር አውጥተን እንልክላችኋለን። ቻው።